ቀድሞ ደራሽ እንባ አባሽ ለደስታና ለጭፈራ የቡድን ጓደኞቹ ጋር አልሄደም። ይልቁንስ ቀን ጎድሎበት በድንጋጤ ደርቆ ወደ ቆመው በብርሃን መሃል በጨለማ ወደ ተዋጠው ወደ ብሔራዊ ቡድን ተጣማሪው ወደ ሀገሩ ልጅ ፈጥኖ ገሰገሰ። ከሁሉ ቀድሞ ደረሰና ለረጅም ደቂቃ አቅፎት አጽናናው። እንባውን አበሰለት። አይዞ ወንድሜ አለው። የ32 ዓመቱ ብራዚላዊ የፒኤስጂ አምበል ማርኪኒዮስ ትናንት በሻምፒዮንስ ሊጉ ፍጻሜ በዓለም ፊት ያሳየው ሰዋዊ እዝነት የሚሊዮኖችን ልብ ነክቷል። ከማርኪኒዮስ በ4 ዓመት የሚያንሰው የ28 ዓመቱ ገብርኤል ዶስ ሳንቶስ ማጋሊሽ ክለቡ አርሴናል እዚህ ደረጃ እንዲደርስ የእሱ ሚና ከፍተኛ ነበር። የቡድኑም ምሰሶ ሆኖ ሰንብቷል። ትናንት በጨዋታው ሜዳ ላይ ከነበሩ የሁለቱ ቡድኖች ተጫዋቾች መካከል ብዙ ኳስ ያመከነው እሱ ነው። 12 ኳሶችን ተከላክሎ አውጥቷል። መጨረሻው ግን አላማረም፣ ቀንጣለው። እድልና ድል ፊቱን አዞሩበት። እንደ ሮቤርቶ ባጂዮና፣ ጆን ቴሪ፣ እንደ ዴቪድ ትሬዝጊና፣ ቡካዮ ካሳ በታላቅ የፍጻሜ ጨዋታ ላይ ወሳኝ መለያ ምት ስቶ በህይወቱ ጥላ ሆኖ የሚከተለው አስቀያሚ ታሪክ አጋጠመው። በዚያች ቅጽበት አሸናፊዎቹ ፒኤስጂዎች ሜዳው አልበቃ ብሏቸው በደስታ ማዕበል ሲናጡ፣ ከነሱ ወገን የሆነው ማርኪኒዮስ ግን ተነጥሎ ወደ አርሴናሉ ተከላካይ ሄደ። እጁን አፉ ላይ ጭኖ በደመ ነፍስ የሚራመደው ጋብሪኤል ጋር ሲደርስ ማርኪኒዮስ ማንም አልቀደመውም። በስታዲየሙ ከሚሰማው የደስታ ጩኸት በላይ ጎልቶ በወጣ ልባዊ ፍቅር ምድር የዞረችበትን የሀገሩ ልጅ አጽናናው። እንደ ወንድሙ እንደ ልጅ አጥብቆ ይዞ አበረታው። ልብ የሚነካ ነበር። የአርሰናሉ አምበር ኦዴጋርድም ለማርኪኒዮስ ተግባር ያለውን ክብር አድናቆት ከምስጋና ጋር አቅርቧል። ሁለቱ ብራዚላውያን ሁለቱ ሳኦ ፖሎ ተወልደው ያደጉ ተጫዋቾች ሁለቱ የመሃል ተከላካዮች ማርኪኒዮስ እና ገብርኤል እስካሁን በብሔራዊ ቡድን 16 ጨዋታዎችን በጋራ ተጣምረው ተጫውተዋል። በቀጣዩ የዓለም ዋንጫም የተከላካይ ክፍሉን ይመራሉ ተብሎ ይጠበቃል። የአራት ልጆች አባቱ ማርኪኒዮስ በርካታ ክብረ ወሰኖችን በስሙ አስመዝግቧል። በሁለት ተከታታይ የሻምፒዮንስ ሊግ ፍጻሜዎች በአምበልነት ዋንጫ ያነሳ የመጀመሪያው ብራዚላዊ ሆኗል። በአውሮፓ መድረክ 122 ጨዋታዎችን የተጫወተ ቀዳሚ ብራዚላዊ ለመባልም በቅቷል። በ13 ዓመታት የፒኤስጂ ቆይታው ለክለቡ ብዙ ጨዋታ ያደረገ 11 የሊጉን ዋንጫ ጨምሮ በጥቅሉ ከ40 በላይ ዋንጫዎችን ያመጣና ሌሎች ስኬቶችን ያገኘ 5 ቁጥር ለባሽ ደጀን ለመሆን በቅቷል። ትናንት ደግሞ በአምበልነቱ ዋንጫውን በዓለም ፊት ከሁሉ ቀድሞ በከፍታ ከማንሳቱ በፊት ልዩ ሰብአዊ ምግባር ፈጽሞ በዓለም ፊት ስሙን በክብር ከፍ አድርጓል። ማርኪኒዮስ መሳይ የሀገር ልጅ፣ እሱን መሳይ አርአያ ሰብ፣ ከደስታ መሃል ያዘነውን የሚፈልግ ፈጥኖ ደራሽ እንባ አባሽ በምድሪቷ ላይ ይብዛ።